አንዳንዱ እኮ በቂጧ ላይ የገባች ፓንት ቀጭን ፓንት አድርጋ እኮ ሱሪዋ ዝቅ ብሎ እኮ ቀበቶ ምን የሌለው አይታችኋል? ወገቧችን የምታክሉ እኮ ያቦላን ተራራ የሚያክል ሴት እኮ ጴንጤ እኮ ነው አይቻለሁ። እዚህ ሀገር ስመጣ ወዴት ልግባ ቀና ልላለው ጸሎት እየተደረገ እዚያው እኮ ነው እዚያው ሲበላ ቆይቶ ጸሎት ምናምን ተባለ። አይ ነገር ብዬ ስልኬን ጎርጎር አድርጌ ዞር ብዬ አይላለሁ አበባ አስመስላ አዲስ መጣ 2 ሳምንት ያልሞላት ማርያምን የምትመስል ልጅ ቁጭ ብላለች። አሁን ያን ስታይ ወንደላጤ ብትሆን እሱን ትገባበታል። ሚስትና ትዳር ስላለ ስለማትፈልግ በቃ አይተው ዝም ብለህ እግዚአብሔር እንዳታሳስተኝ ብለህ ትወጣለህ። በጀርባዋ ላይ እንዲዘለህ ነው የምትወጣው ከቤት። እንዲህ አይነት እኮ ነው ጴንጤ። ቺኮችን ከፈለክ ቆንጆ ሴት ማግኘት ከፈለክ ጴንጤ ቸርች ነው የምሄዳለሁ። ጌታ ያውቃል፣ በህልሜ ታይቶኛል። እየወሰድክ መሸክሸክ ብቻ ነው። ጓደኛዬ እንደዚህ ያደርጋል። ብዙ ጓደኞች አሉኝ ያልሸከሸኩት ጴንጤ የለም። አገሩን ሁሉ አጥፍተውት እንደውም እኔ ለምንድን ነው የማትንቀሳቀስ ይሉኛል። እኔ ማግባት ነው የምፈልግ ብዬ አገባሁ። ይለምጡላቸው ነበር እየወሰዱ። እኔ አውቅ ነበር አብረው ሲዘምሩ ምናምን ጡታቸውን ጠብተው መጥተው ግን አብረው ይዘምራሉ። እና በጣም ጴንጤነት ያስቀኝ ነበር። እና መናኛና ውዳቂ እምነት እንደሆነ አውቀዋለሁ። የውሸት እምነት እንደሆነ አይ ኖ ዛት። እኔ ጴንጤ ሲመሰረት ገና ጀምሮ ነው የማውቀው። አለውበት አብሬ አይቼዋለሁ። ፌክ ነው። ፌክ ብታየው የትልቅ መቀመጫ ማንቀሳቀሻ ነው ልንገርህ። እና ገንዘብ በቂ ትገባል በጉንፍ ገባልሽ ይላታል። ውሸት እኮ ነው። እስኪ አሁን አይታችሁታል? ቤት ሀገር ነው እግር እንዲሰቅል ድቁና በትከሻው እንዲሆኑ 2 እግሩን እያደረገ ቂጡን እንደዚህ አርጎ እያሳይ ጌታ ምናምን ኪቦርዱ በዚያ ላይ ዱ ሲል 2 እግሩን እንዲሰቅሉ እንደዚህ እንደገና ተገልብጦ ቂጡን እንደ ሴቶች አፈንድዶ እንደ አሜሪካ ጥቁሮቻውን መጠጥ ቤት ሼክ የሚያደርጓሉ። በቃ ያ እኮ ነው ጴንጤ ማለት እኮ እሱ ነው። በቃ እኮ ትዘና ነው የምትልብ። ጴንጤ እምነት እንዳይመስል is better than Netflix, man. TikTok and Pente and the Protestant in Ethiopia. In Africa, if you go to Protestantism in Africa and in Ethiopia especially, it's not look like Americans, Europeans. The true religion is in America. When you go to Ethiopia and Africa, it's vice versa. It's a good movie. That's better than Netflix. I'm telling you guys. TikTok and Protestantism in Ethiopia and Africa, it is better than Netflix. ከኔትፍሊክስ የተሻለ ነው። አይታችሁ ከሆነ እኮ እኔ ማት እኮ ነው የምታይ። በአንድ ጥፍር ቆሞ በቃ እንዲሁ ነው ምና እንዴት አይነት ማምለክ ነው ይሄ? ደግሞ የሚዘሉት ነገር አምጥተዋል። ደግሞ እንደ ካንጋሩ 5 ሴትና 5 ወንድ ነው ወደ ሰላይ ወደ ካር እሱን ዘፈን በከፍትላቸው በጣም ይገርማቸዋል። ይሄ ሰው ግን ነው ወይ ጥቁር እውነትም አህያ ነው ያለው ነጭ? እኔ እውነት ነው ብዬ ነው የደመደምኩት። እኔ አሁን የጴንጤን ዳንስ ካየው በኋላ የሰው ልጅ መሀይምና ዝቃጭ ነው ብዬ ወስኛለሁ። እኔ ምናምን ጴንጤ ምናምን ሲባል በጣም እኔ ስለማውቃቸው አይደንቀኝም። ጴንጤ እኔ አሁን ጎኔ ላይ ሆኖ መብረቅ ያስመታል እንጂ እኔ መብረቅ የሚመልስ አይመስለኝም። አልም ያለ እኮ ነው ብታየው። ይሄ ደቡቦችማ ረበስማ እና ኦሮሞች ከኢየሱስ ክርስቶስ ጋር ስልክ እንነጋገራለን ብሎ ይመጣሉ ፓስተሮች። ባይዘው ነብይነት በዚህ ዘመን የለም። ነብይነት አልፎ እኮ አሁን ካህናት ነው ያሉ። እሚተነብይ ኢየሱስ እንደገና ሊመጣ ነው። የዓለም ምጽአትን በዮሐንስ ራእይ ተነግሯል። እኔ አሁን የጴንጤ ፕሮቴስታንት ነብይ ነኝ የሚል አይገርምም? ግን ምኑን ነው ነብይ የሚነግረን? ረሃቡን ነው? ይሄው እያየነው አይደል? ቸነፈሩ ነው ቀድሞ የተነገረ እኮ። ጦርነቱ ቀድሞ ተነግሯል እኮ እያየነው ነው። ነብይት ነብዩ ለወንድ ነብይት ለሴት የሴት ቀዳሽ የሴት ሰባኪ አይታችኋል? የሴት ባራኪ ፓራራማ ሻራማራ ሻላ ሰበረና
ኢየሱስ ትላለች ወጣ። ይቺ መጽሐፍ ቅዱስ ላይ እንድሰብክም አይፈቀድም። እንኳን ሌላ የቤት ራስ መሆናችንም ሴት ነው የሚላል። ሴት ልጅ ዘውድ ናት። ለሴት ልጅ ለወንድ ልጅ ታስፈልጋለች። ለወንድ ልጅ ግጣሚ ሆና የተሰራች ቆንጅዬ ናት ሴት ማለት። ከግራ ጎን ስለወጣች አየህ፣ አንድ ወንድ ካላገባ ግራ ጎኑ ሁልጊዜ የሾለከ አጥንት አለው። ይሄን ማመን አለባችሁ። ወንዶች ካላገባችሁ ሁልጊዜ ግራ ጎናችሁ ጎደሎ ነው። የግራ ጎናችሁ አጥንት ለዚያ ነው አየር ስለሚገባ ያማቸዋል። አትረጋጉ። ማታ ውጡ ውጡ ይላቸዋል። ጠጡ ጠጡ ይላቸዋል። ደንስ ደንስ ይላል። ለምን? ግራ ጎናችሁ ክፍት ነው። ያገባ ጊዜ ግን ምናልባት ልትዝናና ትወጣለህ እንጂ እንደው ዝም ብለህ ለሆነ ነገር ድርጊት አትወጣም። ለምን? ጎና አጥንትህ ገብቶልሃል። ከአዳም ግራ ጎና አጥንት ነው የተወሰደችው ስለተባለ ሁልጊዜ ያላገባ ሰው ክፍት ነው። አንድ አጥንት ይጎለዋል። ለዚህ ነው ወንበዴ ነው። ብዙ ጊዜ ወንደላጤ ወንበዴ ነው። አረቄ ሲጠጣ ታገኘዋለህ። ሲደንስ ቂጡን አፈንድሮ እንደ ፔንቶች ሲደንስ ታገኘዋለህ። ሲያገባስ ለልጆች ያስባል። 2 3 4 ስራ ይሰራል፣ ያስባል። ማቹር ድርዮ ነው ይመጣል። ሁልጊዜ ጎና አጥንት እንደጎደለች ከሆነ ግን ስትጠጣ ነው የምታድር። አፈንድደህ ስትደንስ ነው የምታድር። ቂጥ ስትመታ ነው የምታድር። ዚስ ኢዝ ዘ ትሩዝ። ለዚህ ነው አሁን አማራ በሃይማኖትና በባህል የታሰረ ነው።